ነብዩ አለይሂ ሰላቱ ወሰላም መዲና ከሄዱ 10 ዓመታት አሳልፈዋል። በ10 ዓመታት ውስጥ ለሐጅ አልመጡም ነበር። የመጨረሻው 10ኛው ዓመት ላይ أشرف الخلق عليه الصلاة والسلام ለሐጅ እንደተዘጋጁ አወጁ። መዲና ውስጥ ያሉ ሙስሊሞች በመዲና ዙሪያ ያሉ የተለያዩ ቀቢላ ሰዎችም ይህንን ሐጅ ተቀላቀሉ። ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ተነስተው ጉዟቸውን ወደ መካ ሲያደርጉ በየመንገዱ በርካታ ሰዎች ይቀላቀሏቸው ነበር። መካ ሲደርሱ ቁጥራቸው ወደ 120 ሺህ ተጠግቶ ነበር። خذوا عني مناسككم አሉ። ይሄው እንዴት ሐጅ እንደምትፈጽሙ ከኔ ውሰዱ አሉ። እያንዳንዱን የሐጅ ሥርዓት ያስተምሩ ጀመር። መዲና ላይ እሳቸውን ተክቶ እንዲቀመጥ አቡ ዱጃናን አስቀምጠዋል። ጠዋፍ አደረጉ። የመጀመሪያውን 3 ዙር ሳምሶማ አደረጉ። 4ቱን ዙር በርምጃ ጠዋፋቸውን አጠናቀቁ። መቃም ኢብራሂም ላይ 2 ረክዓ ሰገዱ። ዘምዘም ጠጠው ሰፋና መርዋን ተመላለሱ። ከዛም ጉዟቸውን ወደ ሚና አደረጉ። ሚና ላይ አደሩ። ሚና አድራው 9ኛው ቀን ላይ ወደ አረፋ ሄዱ። ይህንን ሲያደርጉ አብረዋቸው የተከተሏቸው 120 ሺህ የሚጠጉ ሰሐቦችን በዝነ ህሊናችሁ እንድታስቡ ፈልጋለሁ። ሰሐባ ማለት አምኖ ነብዩን አለይሂ ሰላቱ ወሰላም ያየ ማለት ነው። በርካታ ሰዎች የሰሐባነትን ክብር ያገኙበት ዕለት ይህ ሐጅ ነው። ይህ የሐጅ ስነ ስርዓት ነበር። ነብዩ አለይሂ ሰላቱ ወሰላም ነሚር ላይ ደረሱ። እዛ ዙሁርን ሰገዱ። 2 ረክዓ አድርገው ከዛም ዓስርን አስከተሉ። ኹጥባ አደረጉ። አዩሃ الناس እናንተ ሰዎች ሆይ اسمعوا قولي ንግግሬን አድምጡ አሉ። فإني لا أدري لعلي لألقاكم بعد هذا بعد عامي هذا بهذا الموقف أبدا በዚህ ሁኔታ በፍጹም ከዚህ ዓመት በኋላ የማገኛችሁ አይመስለኝም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንዴት ብለው ችለውት የሆነ ሰሐቦቹ ለነብዩ አለይሂ ሰላቱ ወሰላም የነበራቸው ፍቅር የነበራቸው አክብሮት እንዲህ ነው ብሎ መግለጽ ይከብድ ነበር። ሊቱእሚኑ ቢላሂ ወረሱሊሂ ወቱዐዚሩሁ ወቱወቂሩሁ ከልክ በላይ በሆነ መንገድ ልታከብሩ። ተውቂር ማለት ተዕዚም ወተጅሊል፣ ልባችሁ ላይ ከፍተኛ ፍቅር ከፍተኛ አክብሮት ሊፈጠር ይገባል ይላል አላህ ሱብሓነሁ ወተዓላ።